ወንድሞች አሉ በር የተቆለፈባቸው በአረብ ሀገር። በስደት ያሉ እህቶች አሉ በአረብ ሀገር መርዝ እየጠጡ ያሉ ከፎቅ ሊወረውሯቸው የፈላዋና ዘይት የሚገለብጡባቸው አሉ። ኪዳነ ምሕረት ትድረስላቸው። ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን የማይበጠሰውን የህይወት ሰንሰለት ሊቆርጥልን በህይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አዎ ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያም። አዛኝቷ በሏት ድንግል ማርያም። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ማን ያዳምጠንና ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለ ቁመናችንን እያዩ ልብሳችንን